ሰላም ሰላም ውድ የአዳይ አካዳሚ ቤተሰቦች እንኳን ወደ ሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። ቀን በቀን ለምንጠቀማቸው ኮሙኒኬት ለማድረግ የምንጠቀማቸው የእንግሊዝኛ ቃላቶች አሉ። እነሱን ቃላቶች እንዴት በቀላል መንገድ ማንበብና መጻፍ እንችላለን። ከዛ እንዴት ነው አረፍተ ነገሮችን እየመሰረትን ማንበብ መጻፍ የምንችለው፣ እንዲሁም ትርጉማቸውን ማወቅ የምንችለው፣ እንዴት ነው ከሰዎች ጋር ኮሙኒኬት ማድረግ የምንችለው የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እጅግ አስፈላጊ ትምህርት፣ ሁሌም የምንጠቀማቸውን የእንግሊዝኛ ንግግሮች እንዴት በቀላል መንገድ መግለጽ እንደምንችል ነው የምናየው ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። ለቻናላችን ማለት ሲሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ ያደርጋችሁ ቤተሰብ ሁኑ። እኛንም አበረታቱን። እንዲሁም ኦንላይን ለማር የሚፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። በመጀመሪያ እዚህ ጋር ዳብል ኤች ኢኩዌሽን የምንላቸው አሉ። ዳብል ኤች ኢኩዌሽን አንድ ሰው ኮሙኒኬት ለማድረግ የግድ እነዚህን ማወቅ አለበት። እነዚህን ማወቅ አለበት፣ ምክንያቱም ሁሌም እንጠቀማቸዋለን። ሁሌም ካፋችን አይጠፉምና። ስለዚህ ዳብል ኤች ኢኩዌሽን ማለት ዳብል ኤች በዳብሊው ኤች የሚጀምሩ ማለት ነው እና ለጥያቄ ናቸው። ሁሉም ለጥያቄ ነው የምንጠቀማቸው ማለት ነው። ስለዚህ ዳብሊው ኤች ኢኩዌሽን ካለ ኦልሬዲ ጥያቄ እንደሆነ ግልጽ ነው ማለት ነው። ስለዚህ ዳብሊው ኤች ኢኩዌሽን የምንላቸው ለዚህ ነው። በምን ነው የሚጀምሩት ማለት ነው? የመጀመሪያ የሚጀምሩት በዳብሊው እና በኤች ነው። በዳብሊው እና በኤች ከሃው በስተቀር እነዚህ ሌሎቹ በዳብሊው ኤች ኢኩዌሽን በዳብሊው ኤች ብቻ ስለሚጀምሩ ዳብሊው ኤች ኢኩዌሽን ተባሉ ማለት ነው። ስለዚህ ስታያቸው ዳብሊው ኤች ናቸው። ስለዚህ እነዚህን የግድ ማወቅ አለባችሁ፣ ትርጉማቸው ምን ማለት እንደሆነ በጣም ወሳኝ ስለሆኑ ማለት ነው። ስለዚህ ዳብሊው ኤች ኢኩዌሽን ማለት ይሄ ማለት ነው። ስለዚህ አሁን በደንብ እናያቸዋለን፣ እንዴት እንደምናነባቸው እናያለን። ከዚህ ጋር ዳብሊው አትነበብም፣ ዳብሊውን አናነብም። ኤች ኦን ምን ብለን ማንበብ ነው? ሁ ብለን ማንበብ። ሁ ማለት ምንድን ነው? ማን ለሰው የሆነን ሰው ማን ነው ማናት ለማለት ሲፈልጉ ማን ትላላችሁ ማለት ነው። ሁ ማለት ምንድን ነው? ማን ማለት ነው። ለሰዎች ብቻ ለሴትም ለወንድም ማናት ማን ነው ለማለት ሲፈልጉ የምንጠቀማላችሁ ማለት ነው። ሁን መጠቀም ሲያላችሁ እዚህ ጋር አረፍተ ነገሮችን ሰርተናል ማለት ነው። ቆይ አብረን እናያቸዋለን። መጀመሪያ እነዚህን ትርጉማቸውን እንዴት መጠቀም እንደምችል እናያለን መጀመሪያ ማለት ነው። ያ ሁ ማለት ምንድን ነው አልኳችሁ? ማን ማለት ነው አልኳችሁ። ከዛስ አሁን በተመሳይ ሁም ማለት ደግሞ ማንን፣ ይህም ለሰዎች ነው። ማንን ይሄኛው ማን ነው፣ ይሄኛው ደግሞ ማንን ለማለት ስትፈልጉ ምን ትላላችሁ ማለት ነው? ሁምን መጠቀም ትችላላችሁ ማለት ነው። ሁም ማንን። ያ እዚህ ጋር ኤች ኦን አሁንም ዳብሉ አናነብም። ኤች ኦን ሁ ኤስ ኢን ዝ ብለን ማንበብ። ሁዝ ማለት ደግሞ ምንድነው? የማን። ይሄ ደግሞ ምንድነው የምንጠቀመው? ባለቤትነትን ለመግለጽ። ለምሳሌ ይሄ ማን ነው፣ ይሄ አንቺ ነው፣ ይሄ እኔ ነው ለማለት ስትፈልጉ ባለቤትነታችሁን የሚገልጽ ነገር ስትፈልጉ ማን መጠቀም ትችላላችሁ ማለት ነው? ሁዝን መጠቀም ትችላላችሁ። የማን ባለቤት አመልካች ማለት ነው። ሁዝ። ያ ይሄኛውስ አሁንም ዳብሊው ኤች ኤ ዋ ቲም ት ዋት ማለት ደግሞ ምንድን ነው የሆነ ነገር በደንብ እንዲገለጽልን ከፈለግን እንደዚህ በደንብ እንዲገባን ስፈልግ ምን እንላለን። ስለዚህ የሆነ ነገር በደንብ ኤክስፕረስ ለማድረግ ምን እንጠቀማለን ማለት ነው። ዋት ማለት ምን ማለት ነው ወይም ምንድን ነው ለማለት ስንፈልግ እንጠቀማለን። ከዛስ አሁንም ዳብሊው ኤችን ኤች አትነበብም እዚህ ጋር ዊች እዚህ ጋር ኤች አትነበብም ማለት ነው። ስለዚህ ዊች ብለን በቀላሉ ዊች ማለት ምንድን ነው? የትኛው። ይሄ ደግሞ አማራጭ ነው። የሆነ ነገር አንዱን ከአንዱ ለመምረጥ ስንፈልግ ዊች እንላለን። ዊች ማለት የትኛው ለማለት ትፈልጉ ማለት ነው። አንዱን ከአንዱ ቹዝ ወይም ለመምረጥ ሲፈልጉ ዊችን ትጠቀማላችሁ ማለት ነው። ዊች እዚህ ጋር አረፍተ ነገሮችን ሳይ በደንብ ይገባችኋል ማለት ነው። ያ እዚህ ጋርስ አሁንም ኤች አትነበብም። ዌን ማለት ደግሞ መቼ። ይሄ ደግሞ ጊዜን ስጠይቁ ለምሳሌ መቼ ትመጣለህ ሊሆን ይችላል። መቼ ትሄጃለሽ፣ መቼ ትመጫለሽ ለማለት ሲፈልጉ ምን ትላላችሁ ማለት ነው? ዌንን ትጠቀማላችሁ። ለምን? ጊዜን ለመግለጽ። ለምሳሌ መቼ ነው የተወለደችው፣ ዌን ኢዝ ዮር በርዝዴይ እያላችሁ መግለጽ ትችላላችሁ። ዌን ማለት ጊዜ ነው የምትጠቀሙት። ጊዜን ለመግለጽ ስትፈልጉ ዌንን ትጠቀማላችሁ ማለት። ዌን ማለት መቼ። ይሄኛው ደግሞ አሁንም ኤች አትነበብም። ዌር ማለት ደግሞ የት ማለት ነው። እሺ የት። ለምሳሌ ደግሞ ቦታ ስትጠይቁ ከየት ነው የመጣኸው፣ ዌር አር ፍሮም የት ነው የምትኖረው፣ ዌር ዱ ዩ ሊቭ እያላችሁ ዌር ማለት ያያችሁ ቦታን ለመግለጽ
የሆነን ቦታ ለመግለጽ ዌር እንጠቀማላችሁ ማለት ነው። የት ወይም ቦታ ለመግለጽ የት ትላላችሁ ማለት ነው። ይሄኛውስ አሁንም WHYን በአንድ ላይ ዋይ ለማንበብ ዋይ ኤች አትነበብ ማለት ነው። ዋይ ማለት ለምንድን ነው? ለምን ማለት ነው። ለምን ስትሉ ይሄ ደግሞ ምንድን ነው የሚገልጽልን? ሪዝንን ምክንያት ለመጠየቅ ስትፈልጉ የሆነን ሰው ምክንያት ለመጠየቅ ስትፈልጉ ማንጠቀቋላችሁ ማለት ዋይ ለምን ለምሳሌ ለምን ደስ አለህ፣ ለምን ተከፋህ፣ ለምን አዘንክ ስትሉ ዋይ አር ዩ ሳድ ለምን አዘንክ፣ ዋይ አር ዩ ሃፒ ለምን ደስ አለህ፣ ምክንያቱን ለማወቅ ስትፈልጉ ማለት ነው። ስለዚህ ዋይ ማለት ምንድነው? ምክንያት ነው የምትጠይቁት። ምክንያት ለመጠየቅ ለምን ማለት ነው። እቺ እንኳን በዳብሊው አትጀምርም፣ ግን ከዳብሊው ኤች ኢኩዌሽን አንዷ ነች። ያው በዳብሊው ኤች አትጀምርም እንደሌሎቹ ዳብሊው ኤች መጀመሩ አይደለም እንጂ እችም አገልግሎቷ እንደነዚህ ናት ማለት። ስለዚህ ሃው ስትሉ ምንድነው? እንዴት ሃው ስትሉ እንዴት ላላችሁ ማለት የሆነ ነገር በደንብ ኤክስፕሌን ፕሮሰሱን እንደ ሂደቱ ምን እንደሆነ ለመግለጽ ሲፈልጉ እንዴት ትላላችሁ ማለት ሃው ማለት እሱ ነው የሚገልጽልን ማለት ነው። እንዴት አሁን እነዚህን በደንብ መያዝ አለባችሁ። መጀመሪያ ትርጉማቸውን አወቃችሁ አይደለ? ከዛ ደግሞ እነዚህን ምን ማለት ነው አረፍተ ነገሮችን እንዴት ነው መመስረት የምንችለው አሁን በደንብ ይገባችኋል ብዬ አስባለሁ። ለምሳሌ በመጀመሪያው ሁ ምንድነው ብያችኋለሁ? ማን ማለት ነው። ማን ስለዚህ ለሰዎች ማን ነው ማን ለማለት ፈልጉ ሁን ትጠቀማላችሁ ማለት። ስለዚህ ሁ አር ዩ አር ዩ ስትሉ አንተ ነህ አንቺ ነሽ ስትሉ አር ዩ ትላላችሁ ማለት ነው። ስለዚህ ሁ አር ዩ ስትሉ ማለት ባንድ ላይ ማለት ነው ማን ነህ ወይም ማን ነሽ ለማለት ስትፈልጉ ሁ አር ዩ ማን ነህ ወይም ማን ነሽ። አያችሁ ማን ያልኳችሁ እችን ትይዛለች ማለት ነው። ማን ማለት እሷ ነች። ማን ነህ ወይም ማን ነሽ። ያ እዚህ ጋር ዋት ምንድነው? እዚህ ጋር ለምሳሌ ኤግዛምፕሉ በደንብ ላብራራ። ዋት ኢዝ ዩር ኔም ስምህ ማን ነው? ስምህ ምንድነው ስለማይባል ስምህ ማን ነው የሚባል አይደል? ስምህ ስለዚህ ዋት ኢዝ ዩር ኔም ስንል ስምህ ማን ነው ወይም እንዲገባችሁ ዋት ምንድነው ብያችኋለሁ። ዋት ምን ስለሆነ ለምሳሌ ዋት ኢዝ ዚስ ማለት ይችላል። በዚህ ፋንታ ዋት ኢዝ ዚስ በሉ። ዋት ኢዝ ዚስ ስትሉ ይሄ ምንድነው አያችሁ ምን የሚለውን ይገልጽላችኋል። እዚህ ጋር ስም ምንድነው ስለማይባል ነው እሺ እንጂ ዋት ማለት ምን የሚገልጽልን። ስለዚህ ዋት ኢዝ ዩር ኔም ስትሉ ስምህ ማን ነው ወይም እንጂ ስምህ ምንድነው ስለማይባል ስምህ ማን ነው ለማለት ስትፈልግ ዋት ኢዝ ዩር ኔም ወይም ምን የሚለው እንዲገባችሁ ዋት ኢዝ ዚስ ይሄ ምንድነው ብላችሁ መግለጽ ይችላላችሁ ማለት ነው። ያ እዚህ ጋር ሳይሆንም ሁም ምንድነው ብያችሁ ነበር ማንን አይደለ? ሁም ማለት እዚህ ጋር ምን ብያችኋለሁ? ማንን ለማለት ስትፈልጉ ለሰዎቹ አሁንም ማንን ለማለት ስትፈልጉ ሁምን እንጠቀማላችሁ። ስለዚህ ሁም ዲድ ዩ ሚት አያችሁ። እዚህ ጋር ደግሞ ሁም ማለት ምንድነው ብያችኋለሁ? ማንን። ስለዚህ ማንን አገኘህ ወይም ማንን አገኘች ስትሉ ምን ትላላችሁ ማለት ነው? ሁም ዲድ ዩ ሚት ማለት ትችላላችሁ። ሁም ማለት ማንን እያላችሁ ነው። ማንን ዲድ ማለት ደግሞ ኦልሬዲ ያለፈ ነገር ነው። ዲድ ዱ አሁን ፕሬዘንት ያለ ነገር ነው። ዲድ ከሆነ ደግሞ ኦልሬዲ ያለፈ ነገር ነው፣ ፓስት ነው ማለት ነው። ስለዚህ ለዛ ነው ዩ ሚት ዩ አንተ ወይም አንቺ። ሚት ማለት ምንድነው? መገናኘት ማለት ነው። ስለዚህ ማንን ያገኘው ስትሉ አሁን ያለፈ ነው አይደል? ኦልሬዲ አግኝቶታል። ሰውየውን ስጠይቁት አግኝቶታል ማለት ነው። ስለዚህ ስላገኘው ዲድን ተጠቀማችሁ። ለዛ ነው ፓስት እቺ ፓስት ታመለክታለች። ስለዚህ ሁም ዲድ ዩ ሚት ካላችሁ ማንን አገኘሽ ለማለት ስትፈልጉ ሁም ዲድ ዩ ሚት ማለት ትችላላችሁ ማለት ሁም ዲድ ዩ ሚት። ያ እኛውስ አሁንም ሁዝ ከዛ ቡክ ኢዝ ዚስ ሁዝ ቡክ ኢዝ ዚስ አያችሁ። ሁዝ ምንድነው ብያችሁ ነበር ቅድም። ሁዝ የታለ ሁዝ ማለት ምንድነው? የማን ይሄ ደግሞ ባለቤትነት አመልካች የሆነ ባለቤትነቱን ለመግለጽ ስትፈልጉ ሁዝ እንጠቀማላችሁ ማለት። ስለዚህ እዚህ ጋር ሁዝ ስትሉ የማን አላችሁ። የማን ቡክ ማለት ደግሞ ምንድነው? መጽሐፍ አይደለ? ኢዝ ዚስ ይሄ መጽሐፍ የማን ነው? ይሄ መጽሐፍ የማን ነው ስትሉ whose book is this ይሄ መጽሐፍ የማን ነው? ይሄ መጽሐፍ የማን ነው ብላችሁ ገዛችሁ። ስለዚህ whose ስትሉ የማን የሚለውን ወይም ባለቤትና አመልካች እንደሆነ ግልጽ ይሆናል ማለት ነው። ያ እዚህ ጋርስ ደግሞ which ምንድነው ብያችኋለሁ። which ደግሞ የሆነን አንዱን ከአንዱ ለመምረጥ ቹዝ ለማድረግ ስንፈልግ whichን መጠቀም ትችላላችሁ። which ምን ብያችኋለሁ? የታለ ያው የትኛው። ስለዚህ አንዱን ከአንዱ ለመምረጥ ነው የምትጠቀሙት ማለት ነው which። ስለዚህ which color which color do you like which color do you like ብላችሁ አሁን ምን እንደምትሉኝ
ለምሳሌ ምንድን ነው የምትመርጡት? which color የትኛው ከለር ማለት ቀለም አይደል? የትኛውን ቀለም do you like ስትሉ ትወዳለህ ወይም ትወጃለሽ። ላይክ መውደድ ስለሆነ ስለዚህ which color do you like ምን አይነት ከለር ትወዳለህ? የትኛውን ከለር ትወዳለህ ስትሉ which color do you like የትኛውን ከለር ትወዳለህ? አሁን አንዱን ትመርጡ ነው። ወይ ቀይ ትላላችሁ I like ሬድ ትላላችሁ ቀይ ከሆነ I like ብሉ ሰማያዊ ከሆነ I like ብላክ ጥቁር ከሆነ I like አረንጓዴ ከሆነ I like ግሪን ማለት እሱ አረንጓዴ ከሆነ I like የለው ቢጫ ከሆነ ያላችሁ ትሄዳላችሁ ማለት። ስለዚህ አሁን እዚህ ጋር የትኛውን አንድ መምረጥ አለባችሁ። ስለዚህ which color do you like ስትሉ የትኛው እያላችሁ ነው። የትኛውን ቀለም ትወዳለህ ትወጃለሽ እያለ ነው ማለት ነው። ያ እዚህ ጋር ደግሞ ምንድነው ዋይ ደግሞ ምንድነው ብያችኋለሁ። ምክንያት ለመጠየቅ ስትፈልጉ ዋይ ትጠቀማላችሁ ማለት ነው። ለምን ስትሉ አሁን ዋይ ማለት ለምን ትላላችሁ። ስለዚህ የሆነ ምክንያት ፈልጋችኋል ማለት ነው ስትጠይቁ። ስለዚህ ለምን ማለት አሁን እዚህ ጋር እዩ ዋይ አላችሁ አር ዩ ሳድ ዋይ አር ዩ ሳድ ዋይ አር ዩ ሳድ ምን ማለት ነው? ለምን አዘንክ ለምን ተከፋህ አላችሁት። ሳድ ማለት ምንድነው? መከፋት ማዘን ማለት ነው። ስለዚህ ዋይ ስትሉ ለምን አር ዩ አንተ ነህ አንቺ ነሽ ስትሉ አር ዩ ትላላችሁ። ስለዚህ ዋይ አር ዩ ሳድ ምን ማለት ነው? ለምን አዘንክ ወይም ለምን ተከፋ ስትሉ ዋይ አር ዩ ሳድ ማለት ትችላላችሁ ማለት ለምን አዘንክ ወይም ለምን ተከፋ። ያ እኛውስ አሁንም ዌን ምንድነው ብያችኋለሁ። ዌን ደግሞ ምንድነው? ጊዜን ለመጠየቅ ስትፈልጉ ጊዜ አሁን ዌን ማለት መቼ ማለት ነው። መቼ ምን ይገልጻል ማለት ነው? ጊዜን ይገልጻል። ስለዚህ እዚህ ጋር ለምሳሌ ዌን ዊል ዩ ካም ምን ማለት ነው? ይሄ መቼ ትመጣለህ ወይም መቼ ትመጫለሽ ለማለት ስትፈልጉ እንትላለች ማለት ነው። ዌን ዊል ዩ ካም እዚህ ጋር ዌን ማለት ምንድነው? መቼ አልኳችሁ። ዊል ገና አልመጣም አይደለ? ትመጣለህ ብለን እየጠየቅን ስለሆነ ስላልመጣ ዊልን ተጠቀምን። ገና ለፊውቸር ለወደፊት ገና ትመጣለህ እያልን ስለሆነ ዊልን ተጠቀምን። ዊል ማለት ገና ለወደፊት ለሚሆን ነገር ወደፊት ስለምናደርገው ነገር ለመግለጽ ሲፈልጉ ዊልን መጠቀም ትችላላችሁ ማለት ነው። ስለዚህ ገና ያልሆነ ነገር ገና ወደፊት የሚሆን ነገር ስለሆነ ዊልን ተጠቀምን ማለት ነው። ዩ አንተ ወይም አንቺ ካም ማለት ደግሞ ምንድነው? መምጣት። ስለዚህ ዌን ዊል ዩ ካም መቼ ትመጫለህ ስትሉ ዌን ዊል ዩ ካም ማለት ትችላላችሁ ማለት ነው። ስለዚህ በዚህ መልኩ መግለጽ ያስፈልጋል ማለት ነው። መጀመሪያ እነዚህን ትርጉማቸውን ካወቃችሁ በጣም ቀላል ነው የሚሆንላችሁ ማለት ነው። ስለዚህ ለእንግሊዝኛችሁ እጅግ አስፈላጊ ስለሆኑ ነው። ሌላም ጊዜ በሌላ አረፍተ ነገር እያለን በደንብ እናያቸዋለን። እነዚህን ፎከስ አድርገን በደንብ እናያለን ማለት ነው። እንግሊዝኛችን አሪፍ እንዲሆንልን ማለት ነው። ስለዚህ በዚህ መልኩ ተለማመዱ። ሌሎችንም በዚህ መልኩ ስለምሰራላችሁ ስለዚህ ቪዲዮውን በደንብ መከታተል ይኖርባችኋል ማለት ነው። እና ከመሰረቱ መማር የምትፈልጉ ቤተሰቦች በማንኛውም ሰዓት ደውላችሁ አናግሩኝ፣ መማር መከታተል ትችላላችሁ ማለት ነው። እና በዚህ መልኩ ተለማመዱ። አሁን መጀመሪያ ዳብሊው ኤች ኩዌሽን ምን ማለት እንደሆነ አየኝ። ከዛ እያንዳንዳቸው ትርጉማቸውን አየን። ከዛ አረፍተ ነገሮችን ደግሞ መስረተን አየን ማለት ነው። አይ ቲንክ ትንሽ ሂንት ያገኛችሁ ይመስለኛል። አሪፍ ለውጥ እንደሚኖራችሁ ምንም አልጠራጠርም ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው? የምንለቃቸውን ቪዲዮዎች ብቻ ሳሰለችሁ እስከ መጨረሻው ማየትና መከታተል ነው የሚኖርባችሁ ማለት ነው። ስለዚህ የዛሬው ክላሳችንን እዚህ ጋር እናበቃለን ማለት ነው። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኘሁላችሁ ሰናይ ጊዜ